go እስከዳር መቀጠል ትችላለሽ። እሺ እዚህ ላይ እንግዲህ ሼር የተደረገው ግሩፕ ላይ ምንሰራበት የኖትቡክ ኤልኤም አይ ቲንክ ኖትቡክ ይሄውና lm.google.com የሚል አለ። ይሄንን ኮፒ አድርገን ወስደን አንዱ ብራውዘር ላይ እንከፍተዋለን ማለት ነው። እሱን ከከፈትን በኋላ ቀጥታ እዚህ ሳይት ላይ ነው የተለያዩ ቪዲዮዎችን የምንሰራው። የመጀመሪያው ስቴፕ መሆን ያለበት ግን ሴቲንግ ላይ አውትፑት ላንጉዌጅ የሚል አለ። እሱን ከፍተን ከአማርኛ ጀምሮ የተለያዩ ላንጉዌጆች አሉት። እንግሊዘኛ ለምትሰሩም የእንግሊዘኛ ሳብጀክት እንግሊዘኛ ብላችሁ ዲፎልቱን ማድረግ ትችላላችሁ። የኔ ደግሞ እያንዳንዱ የምሰራቸው ሳብጀክቶች አማርኛ ስለሆኑ አማርኛን እንመርጣለን። የመጀመሪያ ይሄን ስቴፕ ካልመረጣችሁ የምትሰሩትን ቪዲዮ በሙሉ እንግሊዘኛ ሊያደርገው ይችላል። ስለዚህ የአማርኛ ባለሙያዎች ወይም የአማርኛ ትምህርትን የምታዘጋጁ በአማርኛ በእንግሊዘኛም ከሆነ መጀመሪያ እንመርጣለን። ከዛ በኋላ እዚህ ጋር ክሬት ኒው የሚል አለ። እሱን ክሊክ ስናደርግ አፕሎድ ሶርስ የሚል ይመጣል። ስለዚህ እዚህ አፕሎድ ላይ ብዙ አይነት አማራጮች አሉት። ግን እኛ እስካሁን በተለይ ትምህርቱን በምናዘጋጅበት ሰዓት ኮንቴንት በወርድ እኔ በወርድ ሳዘጋጅ ነበር። እርግጠኛ ነኝ ሌሎቻችሁም ኮንቴንት አላችሁ የየሳብጀክቱ እና ያንን ኮንቴንት በእንደዚህ አይነት መልኩ በወርድ ፋይል አስቀምጣችሁት ይሆናል። ስለዚህ እኔ የየሌሰኑ ትምህርት እዚህ ላይ ስላለኝ የምሰጠውን ሌሰን ከዚህ ላይ ኮፒ አድርጌ ወስዳለሁ ማለት ነው። ስለዚህ ከዚህ ላይ የምወስደውና የምሰጠውን ከዚህ ውጭ አይወጣም ማለት ነው። ከኔ ላይ ተመስርቶ ለተማሪዎቹ የሚያስፈልጋቸውን ትምህርት ስለሚያዘጋጅላቸው በዚህ መሰረት ይሄንን ኮፒ አድርጌ ወስድና ግን ምን ላይ ነው የምሰጠው? እዚህ ጋር እንደምታዩት ምርጫ አለው። ኮፒ ቴክስት የሚል አለ። ስለዚህ እሱ ጋር እንመጣና እዚህ ጋር ፔስት እናደርግለታለን ማለት ነው። ከዛ ግን ምን እለዋለሁ እኔ ጀነሬት የቪዲዮ ሌሰን ፎር የኔ ግሬድ 5 ነው አሁን የወሰድኩት ኮንቴንት ይበልጥ ተመሳሳይና ከግሬዶቹ በጨመረ ቁጥር ፖርሽኑ ይሰፋል እንጂ ትምህርቱ አንድ አይነት ስለሆነ ግሬዱን መጥቀስ ጥቅሙ ምንድነው? ቢያንስ ለዛ ግሬድ የሚመጥነውን ቪዲዮ በደንብ ያዘጋጃል፣ የሚጠቀመውን ቃላት ይጨምራል፣ ጠንከር አድርጎት እያስተካከለው ስለሚሄድ ፎር ግሬድ 5 ለውና ኢን አማሃሪክ ዊዝ ውመን ቮይስ ስለዋለኝ ብዙ ጊዜ በሴት ድምጽ እንዲሰራልኝ እፈልጋለሁ። በወንድም ብትሉት ይሰራል። አንዳንዴ ነው ብዙ ቪዲዮ ካሰራችሁት በኋላ ራሱ በራሱ የፈለገውን ቮይስ መርጦ ሊሰራ ይችላል። ግን ዋናው ቮይሱ ላይ ሳይሆን ሞር የኔም የሴት ፕሮዳክት እኔ ስለሆንኩ ያዘጋጀሁትኝ ሞር ወደ እኔ እንዲመስል በሚል ነው ውመን ቮይስ ያልኩት። ስለዚህ ኢንሰርት እንለዋለን። ይሄንን ካረግን በኋላ እዚህ ጋር መጀመሪያ ራሱ ያውጠነጥነውና ያዘጋጀውን ትምህርት ምንድነው የፈለኩት? አሁን ይሄ ነው አናቶሚ ኦፍ ሂውማን ዳይጀሽን አንደርስታንድ አድርጎታል። ከዛ እንደምታዩት ስርዓተ ልመት አካላትና ጠቀሜታ ብሏል። ይሄን ወደ ምንድን ነው እንዲቀይርልኝ የፈለኩት? ወደ ቪዲዮ ነው። እዚህ ጋር ምርጫዎች አሉት። ኦዲዮ አለ፣ ቪዲዮ አለ። እነዚህን ሁሉ ሞክሯቸው። አንዳንዴ ግን አሁን የፈለኩት ቪዲዮ ስለሆነ ቪዲዮ ኦቨርቪው ለዋለኝ። ስለዚህ ቪዲዮ ኦቨርቪው እንዳልኩት ይሄንን ያመጣውን ኮንቴንት ይዞ ጀነሬት ቪዲዮ ያደርጋል። ትንሽ ጀነሬት ቪዲዮ ሲያደርግ ስለሚቆይ ኦልሬዲ ከሰራኋቸው በኋላ ደግሞ ምን ይመስላል የሚለውን ከጋለሪ ወስጄ አሳያችኋለሁ። ግን ልክ እዚህ ጋር ጠብቃችሁ ጀነሬት እንዳደረገ ቪዲዮን ያመጣላችሁና አንደኛ እዚሁ ጋር የምታዩበት ፕላይ የምታደርጉበት ኦፕሽን አለው። ሁለተኛ ደግሞ ከላዩ ላይ ዳውንሎድ የምታደርጉበት ኦፕሽን ይሰጣችኋል። ስለዚህ ዳውንሎድ ትሉታላችሁ። ዳውንሎዱ ወስዶ ፋይላችሁ ውስጥ ያስገባዋል ማለት ነው። ስለዚህ ፋይላችሁ ይሄንን ስንጠብቅ አሁን ትንሽ ሊቆይ ስለሚችል እኔ ካወረድኳቸው ከዚሁ ላይ ሰርቶልኝ ከሰጠኝ ቪዲዮዎች ውስጥ አንዱን ወስደን እንደምታያችሁ የተለያዩ ቪዲዮዎች ሰርቶልኛል። ይሄንን ካረገልኝ በኋላ ለምሳሌ ይሄንን አፕሎድ አድርጌ ያሳያችኋለሁ። የኢትዮጵያ አጎራባች ሀገራት ይላል የሆነ ቦታ ላይ ወስጄ ብቻ ቪዲዮን ቀጥታ እንዴት ነው ቪዲዮ ፕረስ ላይ ምንጭ ነው የሚለው ድረስ አሳያችኋለሁ። ስለዚህ ቀጥታ አሁን እመጣና ቪዲዮን ዳውንሎድ አድርጌ